ሰላም ሰላም እንዴት ናችሁ? ውድ የቢናስ ቪው ተከታታዮች ዛሬ በቻፕተር 3 ኢንትሮዳክሽን ቱ ሎው ክላሲፊኬሽን ኦፍ ሎው መተናል። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ኮሜንት ሀሳብ ላይክ አድርጉ፣ ኮሜንት ላይ ሀሳባችሁን ጻፉ፣ የምትፈልጉትን ጥያቄ ያልገባችሁን። እንዲሁም ደግሞ ቢና ሎው አካዳሚ የሚል የቴሌግራም ቻናል አለኝ፣ ዛሬ የተቀላቀሉ። ምክንያቱም ቀጣይ ዓመት ክረምት ላይ ለእናንተ የሚሆን ለሰከንድ ይር ትምህርታችሁን የሚያዘጋጁ ሙሉ ኮርሶችን የፈርስት ሴሚስተሮችን እንሰጣለን። ከዛ በኋላ ሰከንድ ይር ፈንድ ሴሚስተሩንም እንደዛው እንቀጥላለን። ወደ ቪዲዮአችን እንግባ። እንግዲህ ዛሬ አጠር ባለ መልኩ ክላሲፊኬሽን ኦፍ ሎው አስረዳችኋለሁ። አራት ሜጀር ክላሲፊኬሽን አላቸው። እንግዲህ እነሱ ምን ናቸው? ፐብሊክ ቨርሰስ ፕራይቬት ነው፣ ኢንተርናሽናል ቨርሰስ ናሽናል፣ ሰብስታንቲቭ ቨርሰስ ፕሮሲጀራል እና ክሪሚናል ቨርሰስ ሲቪል። እነዚህ አራቱን በአንድ ኤግዛምፕል ለማስረዳት እሞክራለሁ፣ በጣም በቀላል በአንድ ኤግዛምፕል። ደስታ የሚባል ሰው ደስታ ኦርጋናይዝ ፕሮቴስት ዊዛውት ፐርሚት፣ ያለ ፍቃድ ተቃውሞ አዘጋጀ። ደስታ ፕሮቴስት ዊዛውት ፐርሚት ዘ ፕሮቴስት ብሎክ ሮድ፣ ያ ተቃውሞ ምን አደረገ? መንገድ ዘጋ። ዘ ፖሊስ ኦፊሰር፣ በዛ ተቃውሞ ምክንያት ፖሊስ ኦፊሰር አለሙ የሚባል ሰው ኢንጁርድ ሆነ፣ ተጎዳ። ሾፕኪፐር ቦንቱ ሎስ ቢዝነስ ፎር ዋን ዴይ፣ አንድ ቦንቱ የሚባል ወይ የምትባል ባለሱቅ ለአንድ ቀን ሱቋ ተዘጋ። በዚች ኤግዛምፕል ዊዝ ዲፊኒሽን እነዚህ አራት ሜጀር ካቴጎሪዎችን አስረዳችኋለሁ። አጠቃላይ 8 ናቸው። አራት ሜጀር አድርገን አስረዳችኋለሁ ማለት ነው። የመጀመሪያው ፐብሊክ ቨርሰስ ፕራይቬት ነው። ፐብሊክ ሎው ምንድን ነው የሚለውን ፐብሊክ ሎው ገቨርንስ ዘ ሪሌሽንሺፕ ቢትዊን ስቴት ኤንድ ኢንዲቪዥዋል፣ በስቴት እና በኢንዲቪዥዋል መካከል ያለውን ሪሌሽንሺፕ ጎቨርን የሚያስተዳድርልን ህግ ፐብሊክ ሎው ይባላል። ኢት ጎቨርንስ ማተር ዛት አፌክት ሶሳይቲ አስ ሆል፣ አጠቃላይ ሶሳይቲን የሚጎዳ ነገር ሲኖር፣ ለምሳሌ ተቃውሞ ሶሳይቲን ይጎዳል። እንደዚህ አይነት ነገር ሲኖር ሬጉሌት የሚያደርግልን የሚቆጣጠርልን የህግ አይነት ፐብሊክ ሎው ይባላል። ወይን ስቴት ፕሮሲኪዩትስ ደስታ ፎር ኦብስትራክቲንግ ፐብሊክ ሮድ፣ ስቴት ደስታን ምን ስላደረገ መክሰስ ትችላለች? ፐብሊክ ሮድን ኦብስትራክት ስላደረገ። this is public law in action. The state act to protect public order, not just a personal right. state act የምታደርገው ፕሮቴክት ምን ለማድረግ? ፕሮቴክት ፐብሊክ ኦርደርን ለመጠበቅ ነው እንጂ የደስታን ፐርሰናል ራይት ለመቃወም አይደለም፣ ወይ ደግሞ ለማስቆም አይደለም። ሶሪ ጠፋንተ። እሺ ፕራይቬት ሎው ጎቨርንስ ዘ ሪሌሽንሺፕ ቢትዊን ፕራይቬት ኢንዲቪዥዋል፣ በሁለት ሰዎች መካከል የሚካሄድ ውል ሊሆን ይችላል፣ የተለያዩ ፕሮሚስ ሊሆን ይችላል። በእነሱ መካከል የሚደረጉ ሪሌሽንሺፖችን ጎቨርን የሚያደርገው ፕራይቬት ሎው ይባላል። ዌን ቦንቱ ዩዝ ደስታ ፎር ኢንካም ሺ ሎስትስ ቢኮዝ ከስተመር ኩድ ኖት ሪች ፎር ሄር ሾፕ። ቦንቱ ማንን ከሰሰች? ደስታን ከሰሰች። ለምንድን ነው የከሰሰችው? ምክንያቱም ለአንድ ቀን የእሷን ገበያ ዘግቶባታል። የዘጋውበት ምክንያት ምንድን ነው? ተቃውሞ ሰልፍ ሲያዘጋጅ የእሷን ደንበኞች ኦር የእሷን ሱቅ ማግኘት የሚችሉ ሰዎች በተቃውሞ ሰልፍ ምክንያት ስላላገኙ እሷ ምንም ገበያ በዛ ቀን ስላላገኘች ማግኘት ያለባትን መክሰት ትችላለች። ለምን? ኮምፐንሴሽን ለማግኘት። ይሄንን ደግሞ የሚፈታልን ጎቨርን የሚያደርግልን ፕራይቬት ሎው ነው። The dispute is between two private parties seeking a remedy for private wrong. ይሄ ዲስፒዩት በሁለት ፕራይቬት ሰዎች ነው ወይ ደግሞ ፓርቲዎች መካከል የሚሆን ሲሆን ለምንድነው? ሬሜዲ በወንጀለኛው ሰው ለመቅጣት ነው። በገንዘብ ሊሆን ይችላል ኦር በፕሪዝን ሊሆን ይችላል፣ በተለያዩ መንገዶች ይቀጣል። እዚህ ጋር እናንተ ብታነቡት ደስ ይለኛል። በአጭሩ ግን ፐብሊክ ሎው 3 ሌላ ብራንች አሉት። እነሱ ምን ናቸው? ኮንስቲቱሽናል ሎው፣ አድሚኒስትሬቲቭ ሎው እና ክሪሚናል ሎው። እነዚህ በአጭሩ ሳስረዳችሁ ምን ለማለት ተፈልጎ ነው? ኮንስቲቱሽናል ሎው ዲፋይን የሚያደርግልን በዋነኝነት ምንድን ነው? ስትራክቸር ኦፍ ጎቨርንመንት እና ፈንዳሜንታል ራይት፣ የመንግስትን ስትራክቸር እና ፈንዳሜንታል የምንላቸውን ራይቶች ዲፋይን ያደርግልናል። ደስታ ክሌም ቱ ፐርሚት ሪኳየርመንት ቫዮሌትስ ሄር ኮንስቲቱሽናል ራይት ቱ አሴምብሊ። ኮንስቲቱሽናል ሎው ፕሮቫይድ ዘ ፍሬምወርክ ቱ ሪዞልቭ ዛት ክሌም። አድሚኒስትራቲቭ ሎው ደግሞ ሬጉሌት ሃው ገቨርንመንት ኤጀንሲ ኤክሰርሳይዝ ዜር ፓወር፣ የመንግስት አካላት የምንላቸው እንዴት ነው መብታቸውን መጠቀም ያለባቸው፣ ሃው ቱ ኤክሰርሳይዝ የሚለውን ጎቨርን የሚያደርገው ማን ነው?
ሬጉሌት የሚያደርግልን አድሚኒስትራቲቭ ሎው ነው። ሶ ኢፍ ደስታ ቻሌንጅ ሲቲ አድሚኒስትሬተር ዲኒያል ኦፍ ፐርሚት አፕሊኬሽን ተቃውሞ በማዘጋጀት ሲቲውን ደስታ የምትባለው ኦር የሚባለው ቻሌንጅ ካደረገ ያ ቻሌንጁ በማን በኩል ነው የሚፈታው ማለት ነው? በአድሚኒስትራቲቭ በኩል። ምን አይነት ፓወር ነው መጠቀም ያለባቸው ኤጀንሲዎች፣ ገቨርንመንት ኤጀንሲዎች የሚወስንልን ማን ነው ማለት ነው? አድሚኒስትራቲቭ ሎው ነው። ሶስተኛው ደግሞ ክሪሚናል ሎው ነው። ዲፋይን ኮንዳክትስ ፕሮሂቢት ቢኮዝ ኢት ትሪትስ ፐብሊክ ሴፍቲ። አንዳንድ ነገሮች የተከለከሉ ነገሮች አሉ። ለምሳሌ ሰው መግደል፣ ሰው መስረቅ ምናምን ልክ አይደሉም የሚሉ እነሱ ወንጀል ናቸው። እነዛን ካደረጋችሁ ፕሮሂቢት ያደርጋል። ምክንያቱም ፕሮሂቢት የሚያደርገው ለምንድን ነው? ፐብሊክ ሴፍቲን ለማስጠበቅ ነው። ዘ ስቴት ፕሮሲኪዩት ደስታ ፎር አሰልቲንግ ኦፊሰር አለሙ አንደር ክሪሚናል ኮድ። ስቴት ምን ማድረግ ትችላለች ማለት ነው? በክሪሚናል ኮድ መሰረት ደስታ አለሙን ስላቆሰለ በወንጀለኝነት መክሰስ ትችላለች ማለት ነው። የፕራይቬት ሎው ሰብ ካታጎሪዎች ሁለተኛው ደግሞ ሁለት ናቸው። ሲቪል ሎው እና ኮሜርሻል ሎው ይባላሉ። ሶ ሲቪል ሎው ገቨርንስ ፐርሰናል ራይት ኤንድ ኦብሊጌሽን። ፕራይቬት ሎው ከሆነ እንግዲህ ምን ብያቸዋለሁ? በሁለት ሰዎች መካከል ያለውን ግንኙነት ብቻ ነው ገቨርን ማድረግ የሚችለው። ሶ ፐርሰናል ራይት እና ኦብሊጌሽንን ብቻ ነው ገቨርን የሚያደርገው ማለት ነው። ቦንቱ ክሌም አጌንስት ደስታ ፎር ሎስት ቢዝነስ ፎል አንደር ሲቪል ሎው። በሲቪል ሎው መሰረት ደስታ ላጣችሁ የአንድ ቀን ገቢ ደስታ መክሰስ ትችላለች። ስፔሲፊካሊ ሎው ኦፍ ቶርት ወይ ደግሞ የካሳ ህግ ይባላል የምትከስበት ማለት ነው። ሰከንድ ኦር ሰርድ እና ከዛ በላይ ስትሆኑ ይገባችኋል። ኦልሬዲ ሰከንድ ስትሆኑ እየገባችሁ ነው የምትሄዱት ህጎች። ሁለተኛው ምንድን ነው ያልኳችሁ? ኮሜርሻል ሎው ስፔሻላይዝድ ብራንች ኦፍ ሲቪል ሎው ጎቨርኒንግ ቢዝነስ ትራንዛክሽን ኢፍ ቦንቱ ሎስት ኢንካም ሪዛልትድ ፍሮም ኤ ብሪች ሰፕላይ ኮንትራክት ኮሜርሻል ሎው ፕሪንሲፕል ውል አፕላይ ዚስ ማለት ነው። ይሄኛው ስፔሻላይዝድ ብራንች ነው የሲቪል ሎው ጎቨርኒንግ ቢዝነስ ትራንዛክሽን፣ የቢዝነስ ትራንዛክሽኖችን ነው ጎቨርን ማድረግ የሚችለው። ቦንቱ የአንድ ቀን ገቢዋ በምንድን ነው ተሰልቶ ምን ያክል ገንዘብ ነው የሚለውን ተሰልቶ የሚወስንልን ኮሜርሻል ሎው ይባላል። ሁለተኛው ኢንተርናሽናል እና ናሽናል ሎው ይባላል። ኢንተርናሽናል ቨርሰስ ናሽናል ሎው። ኢንተርናሽናል ሎው ማለት ኢት ጎቨርን የሚያደርግልን ሪሌሽንሺፕ ቢትዊን ሶቨርን ስቴት እና ቢትዊን ቱ ሶቨርን ስቴት ጋር ቱ ሶቨርን ስቴት ወይ ደግሞ አባቭ ቱ ሶቨርን ስቴት መሆን ይችላል። ግን አብዛኛው ጊዜ ቱ ሶቨርን ስቴት ነው ጎቨርን የሚያደርግልን። ሁለት ራሳቸውን በቻሉ ሶቨርን ስቴት ሚንስ ለምሳሌ ሉዓላዊ ሀገር ነው የሚባለው ኢትዮጵያ ከኤርትራ ጋር ወይ ደግሞ ኢትዮጵያ ከጅቡቲ፣ ኢትዮጵያ ከአሜሪካ፣ ሌላም ሀገራት ሁለት ሀገሮች የሚያደርጉት ሪሌሽን ካለ ያ ሪሌሽን በማን በኩል ነው ጎቨርን የሚደረገው? በኢንተርናሽናል በኩል ነው ማለት ነው። ኢንተርናሽናል ሎው ይባላል። እሱ ደግሞ ሁለት ሜን ብራንቾች አሉት፣ ፐብሊክ ኢንተርናሽናል እና ፕራይቬት ኢንተርናሽናል። ፐብሊክ ኢንተርናሽናል ሚንስ ሬጉሌት ኢንተራክሽን ቢትዊን ስቴት ኢፍ ፎሬን ገቨርንመንት ሴክሬታሪ ፈንድድ ደስታ ፕሮቴስት ቱ ኢንፍሉዌንስ ኢትዮጵያን ፖለቲክስ። ይሄ ፐብሊክ ኢንተርናሽናል ሎው የሚባለው ጎቨርን ሬጉሌት የሚያደርገው ሞር የሚያጎለው ሁለት ስቴቶችን ነው ቅድም እንዳልኳችሁ። ምናልባት ግን የውጭ ሀገራት አንዳንድ የውጭ ሀገራት ይበጠብጣሉ ምናምን ይባል የለ ሰው አንድ የውጭ ሀገር ፎሬን ገቨርንመንት የውጭ ሀገር መንግስት በድብቅ የደስታን ተቃውሞ ፈንድ አድርጎ ቢሆን በገንዘብ ረድቶት ቢሆን ለምንድን ነው የኢትዮጵያን ፖለቲክስ ኢንፍሉዌንስ ለማድረግ ወይ ደግሞ ለመረበሽ ረድቶት ቢሆን ይሄ የሚመለከተው በማን በኩል ይሄ ችግር ሶልቭ የሚደረገው ማለት ነው? ፐብሊክ ኢንተርናሽናል ሎው በኩል ነው ማለት ነው። ምክንያቱም አንድ ሶቨርን ስቴት ወይ ደግሞ ሉዓላዊት ሀገር ያለማንም ጣልቃ ሀገሯን ማስተዳደር ስለምትችል። ሁለተኛው ፕራይቬት ኢንተርናሽናል ሎው ነው። ፕራይቬት ኢንተርናሽናል ሎው የሚባለው ደግሞ ዲተርማይን ዊች ካንትሪ ሎውስ አፕላይ ዌን ዲስፒዩት ኢንቮልቭ ፓርቲስ። ፕራይቬት ኢንተርናሽናል ሎው የሚወስነው ምንድነው? በሁለት ግለሰቦች መካከል በሚነሳ ዲስፒዩት የትኛው ሀገር ነው ህግ ነው እንትን ሞር አፕላይ መደረግ ያለበት ብሎ ይወስናሉ። ለምሳሌ ቅድም ደስታ የውጭ ሀገር ሰው ነው ብላችሁ አስቡ። ደስታ የውጭ ሀገር ሰው ነውና ቦንቱ ደግሞ ኢትዮጵያዊ ነው ወይ ነች። ደስታን ብትከስ ቻይናዊ ቢሆን ደስታ ቦንቱ ደግሞ ኢትዮጵያዊ ብትከስ ደስታ የሚከሰሰው በኢትዮጵያ ህግ ነው ወይስ በቻይና ህግ ነው የሚለው የሚወስንልን ፕራይቬት ሎው ይባላል።
ሌላኛው ናሽናል ሎው የሚባለው ደግሞ አፕላይስ ዊዝን ኤ ሲንግል ካውንትሪ ቴሪቶሪ ከባውንደሪ ውስጥ ኢትዮጵያ ትባላለች። 10 ምናምን ክልል አላት። እዛ ላይ ብቻ የሚተገበር ህግ ናሽናል ሎው ይባላል። ሎካል ሎው ደግሞ ሰብሴት ኦፍ ናሽናል ሎው ኢት አፕላይስ ኦንሊ ስፔሲፊክ ጂኦግራፊካል ኤሪያ ላይ ክልሎች ላይ ያሉ ህጎች ደግሞ ሎካል ሎው ይባላሉ። የናሽናል ሎው ሰብ ብራንች ሆኖ ናሽናል ሎው የኢንተርናሽናል ሎው ተቃራኒ ናሽናል ሎው አይደለ? ሶ ኢንተርናሽናል ሎው ሁለት ሶቨሪን በሆነ ስቴት ከሆነ ናሽናል ሎው ደግሞ አንድ ሶቨሪን በሆነች ስቴት ውስጥ በሀገር ውስጥ የሚሰራ ነው ማለት ነው። ፐርሚት ሬጉሌሽን ኦል ፎርም ኦፍ ናሽናል ሎው ሁሉም የኢትዮጵያን ክሪሚናል ኮድ ሲቪል ኮድ ኤንድ ሲቲ ፐርሚት ሬጉሌት ኦል ፎርም ኦፍ የኢትዮጵያ ይሄ ሲቪል ኮድ ክሪሚናል ኮድ ኮንስቲቱሽን ምናምን እንላቸዋለሁ። ሶ እነሱ ሁሉ የሚሰሩት ምን ላይ ነው? አንደር ኢትዮጵያን ባውንደሪ አይደለ? ሶ ከኢትዮጵያ ከወጣችሁ በኋላ ያ ህግ ሊያገለግላችሁ አይችልም። ይህን ህግ ተማምኜ ያደረኩት ምናምን ልትሏችሁ ነው። ሶ በአንድ ሀገር ላይ የሚሰራ ህግ ግን ናሽናል ሎው ይባላል። ብዙም የባውንደሪ ማለት ነው። ሎካል ሎው ደግሞ የናሽናል ሎው ሰብሴት ኦፍ ናሽናል ሎው ሆኖ አፕላይ የሚደረገው ስፔሲፊክ ጂኦግራፊካል ኤሪያ ለምሳሌ አዲስ አበባ፣ አማራ ኦር ሰምዌር የኦሮሞ፣ ትግራይ ለብቻ አንዳንድ ክልሎች ላይ የሆነ ስፔሲፊክ ጂኦግራፊካል የሚሰራ ቦታ ከሆነ ሎካል ሎው ይባላል። ሶስተኛው ሰብስታንቲቭ ቨርሰስ ፕሮሲጀራል ሰብስታንቲቭ ሎው ዲፋይን ራይትስ ዲዩቲ ኤንድ ፕሮሂቢት ኮንዳክት ሰብስታንቲቭ ሎው የምንለው ዲፋይን የሚያደርግ መብትና ግዴታ ነው። የሚከለክላቸውን ነገሮች የሚከለከሉ ነገሮችን ዲፋይን ያደርግልናል። ለምሳሌ ኢት ቴል ፒፕል ዋት ዘይ ሜይ ኦር ሜይ ኖት ዱ ዋት ሌጋል ኢንታይትልመንትስ ዘይ ፖሰስ ሰዎችን ምን ቴል ያደርጋል ይነግራል። ይሄ ሰብስታንቲቭ ሎው ይሄን ስሩ አድርጉ መብታችሁ ነው፣ ይሄን ደግሞ አታደርጉ። ሰው ይሄን አታደርጉ የተባለው ብታደርጉ ወይ ደግሞ አድርጉ የተባለውን ባታደርጉ ምን ይከተላችኋል? ሌጋል ኢንታይትልመንት ይከተላችኋል። እሱንም በግልጽ ያሳውቃል ማለት ነው። when the criminal code states that whoever intentionally cause bodily injury to another is punishable ማንኛውም ሰው ይሆን አስበውበት ኢንቴንሽናሊ ኬዝ ካደረገ አንድን ሰው በዲ ከጎዳ ኢንጁሪ ካደረሰበት ምን ይሆናል ማለት ነው? ይቀጣል፣ ፐኒሼብል ነው ይላል። ሶ this is substantive law ባጭሩ it defines crime of assaults and establish the desta action is legally prohibited ክራይምን ዲፋይን ካረገ በኋላ የደስታ አክሽን ምንድነው ሌጋሊ ወንጀል እንደሆነ ያሳያል ማለት ነው። ሲሚላርሊ when civil code provides that a person who causes damage to another person through fault must compensate this victim አንድ ሲቪል ኮድ በተመሳሳይ መንገድ ደግሞ ሲቪል ኮድ በራሱ ምን ይላል? አንድ ሰው ከሌላ ሰው ላይ ዳሜጅ ካደረሰ ያ ሰው የግድ ያን ዳሜጅ ያደረሰበትን ሰው የግድ ሊክስ ይገባል ይላል። ይሄ ባጭሩ this substantive rule give ቦንቱ right to claim damage ይሄ ህግ ሲቪል ኮድ ደግሞ ለቦንቱ ምን ይሰጣል ማለት ነው? ካሳ የማግኘትን መብት ይሰጣታል። procedural law provide the method and process of for enforcing substantive rightን የምንጠቀምበትን መንገድና process of for enforcing ያሳየናል ማለት ነው። it tells party how to bring case, how to present evidence and how court should conduct proceeding ምንድነው ይሄ ፕሮሲጀራል ሎው ደግሞ የሚያሳውቀን እንዴት ነው ኬዞችን ወደ ፍርድ ቤት የምንወስደው፣ እንዴት ነው ፕሬዘንት ኤቪደንስ ማስረጃዎችን ማቅረብ የሚችለው፣ እንዲሁም ኮርቱ እንዴት ነው የሚፈርደው የሚለው ሂደቶችን ያሳየናል። ወይን ኦፊሰር አለሙ ኢንትስቱ ፎርስ ኮምፐንሴሽን ኦፊሰር አለሙ ምናልባት ለምሳሌ በጉዳቱ ምክንያት ምን ቢፈልግ ኮምፐንሴሽን ቢፈልግ ፕሮሲጀራል ሎው እሱን እንዴት ማድረግ እንዳለበት ያሳውቀዋል ማለት ነው። procedural law indicates that he must file complaint in proper courts በፕሮፐር ኮርት በትክክለኛ ፍርድ ቤት ኮምፕሌንት ቅሬታ የክስ ወይ ደግሞ ይዞ መምጣት አለበት። ሰርቫይ ደስታ ይደርሷል present his evidence according to the rule of civil procedure code ያን present ምን ኤቪደንሱን ማስረጃውን present ያረጋል according to በምን civil procedure code መሰረት ማለት ነው። እሺ አራተኛ civil versus criminal law civil law in narrow sense deal with private wrongs committed against individual ባጭሩ በሁለት ፕራይቬት ፓርቲዎች የሚደረጉ ሮንጎችን ነው ኮሚት የሚያደርገው በሁለት ፕራይቬት ኢንዲቪጁዋል ሊሆን ይችላል። ቀደም እንዳስረዳኋችሁ የፕራይቬት ሎ ብራንች ስለሆነ ሲቪል ሎ ማለት ነው። the purpose to provide remedy typically monetary compensation to the injured party
ይሄ ሲቪል ሎ ፕሮቫይድ የሚያደርገው ምንድነው? ቅጣቶችን ነው። ስፔሻሊ ሞኔታሪ ኮምፐንሴሽኖችን ፕሮቫይድ ያደርጋል። አንድ ሰው ለሰራው እንዲህ በሁለት ሰዎች መካከል ስለሆነ ብዙ ጊዜ ወንጀል አይደለም ካሳ ነው ብዙ ጊዜ የሚገኘው። ዘ ኢንጁርድ ፐርሰን ሼት ዘ አክሽን ያ የተጎዳው ሰው ካሳ ለማግኘት ሲቪል ሎውን ነው የሚከተለው ማለት ነው። ለምሳሌ በቅድም አንድ ኤግዛምፕል ስለሆነ እየርን ያለ ነው። ኦፊሰር አለሙ አስ ኤ ፕራይቬት ኢንዲቪጁዋል ካን ፋይል ሲቪል ሎው ሲዩት አጌንስት ደስታ ፎር አሶልቲንግ። ኦፊሰር አለሙ ደስታ ስላቆሰለው ክስ ቢያቀርብ he seeks compensation for his medical expense, pain, suffering and any lost wage። ምን ማግኘት ይችላል ማለት ነው? ኮምፐንሴሽን ለምን ለመድኃኒት ያወጣው ለታመመበት እንዲሁም ደግሞ የጠፋበት እቃ ካለበት ያንን ኮምፐንሴሽን የመክፈል ግዴታ አለበት። ማን? ደስታ። ግን ምን ነው ከተገኘ ኢፍ ኮርትስ ፋይንድ ደስታ ሊያብል ጥፋተኛ ሆኖ ተጠያቂ ሆኖ ካገኘው ብቻ ነው። it will order her to pay damage directly to አለሙ ለአለሙ ቀጥታ ብሩ እንዲከፋል ይደረጋል ማለት ነው። the burden of proof is lower in civil cases, the plaintiff must prove this case። በዚህ ጊዜ ግን ይሄ ችግሩ እንደዚህ ደርሶብኛል ያለ ሰው ከሳሽ ነው ማስረጃውን ፕሩፍ የማድረግ ግዴታ ያለበት ማለት ነው። ማን ነው? ከሳሽ ነው። ሌላኛው ክሪሚናል ሎው። ክሪሚናል ሎው ዲልስ ዊዝ ኮንዳክት ፕሮሂቢትድ ባይ ዘ ስቴት ቢኮዝ ኢት ትሬትስ ፐብሊክ ኦርደር ኤንድ ሴፍቲ ዚስ ይሄ ክሪሚናል ሎው የሚባለው ምንድነው? በስቴት የተከለከሉ ነገሮችን ወይ ደግሞ በስቴት ደረጃ እነዚህ የተከለከሉ ናቸው ብሎ እነዚህ ቢታደርጉ ወንጀል ናቸው። እነዚህ ወንጀል ብታደርጉ የምትቀጡት በማን በኩል ነው? በክሪሚናል ሎው በኩል ነው አጭሩ የክሪሚናል ሐሳብ። it treats public order and safety በዋነኝነት ህዝቡን ለማስተማር እና ደግሞ ህዝቡ ሴፍቲ እንዲሰማው ጥበቃ እንዳለው እንዲሰማው ነው የሚያደርገው። the purpose is to punish the wrongdoer for offense against society። ሐሳቡ ምንድነው? ይሄ ጥፋተኛ ሮንግ ዲዌሮች ትክክለኛ ቅጣታቸውን እንዲያገኙ ለሶሳይቲ ላይ ያደረሱት ወንጀል ኦር በደል ትክክለኛ ቅጣት እንዲያገኙ ነው የሚያደርገው። the state through public prosecutor initiator and action the same act of assaulting give rise to criminal prosecution። ይሄ ማለት ፕሮሲኪዩሽን የአንድን ሰው ካቆሰልክ ምንድነው? አንድ ሰው ማቅሰል ወንጀል አይደለ? the state charges ደስታ with violating the criminal code። ስቴት ደስታን ምን አድርጎ ያገኛል ማለት ነው? ክሪሚናል ኮድን ወንጀል አንድ ሰው ማቅሰል አይቻልም የሚለውን ወንጀል ቫዮሌት አድርጎ ያገኛል። the goal is not compensate አለሙ but to punish ደስታ for her offense against public order። በክሪሚናል ሎው ጊዜ ግን ጎሉ አለሙን ኮምፐንሴት ማድረግ ሳይሆን ደስታ ላጠፋው ጥፋት ላደረገው ወንጀል ላጠፋው ጥፋት ምን መስጠት ነው ማለት ተመጣጣኝ እርምጃ መውሰድ ነው ማለት ነው። if found guilty she may face imprisonment, fine paid to the state or other sanction። የገንዘብ ሊሆን ይችላል፣ የእስራት ቅጣት ሊደርስባት ይችላል፣ ወይ ደግሞ ሌላ ተመጣጣኝ ቅጣት ሊደርስበት ይችላል ወይ ደግሞ ሊደርስበት ይችላል። ማን? ደስታ። the burden of proof is higher, the state must prove guilty። በሎወር ኬዝ ፕሌንቲፍ ወይ ከሳሽ ብለናል አይደል? በሃየር ኬዝ ራሱ እንዲህ ወንጀል የሚሰራበት ጊዜ ሰው ሳይሆን ስቴት ነች የምትከሰው። ሰው ፕሩቭ የማድረግ ግዴታ የሚጣልባት ግን ያው ስቴት ነች። በዚህም ይሁን በዛኛው ከሳሽ ፕሩቭ የማድረግ ግዴታ አለበት ማለት ነው። የዛሬ ትምህርታችን ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ሀሳባችሁን አስቀምጡልን። እንግዲህ የግዴታ ግን ኬታ ስፔሻሊ ኬት ግቢው ናችሁ እንደምታዩኝ ኮሜንት ላይ ጻፉልኝ። ምክንያቱም እፈልጋችኋለሁ በውስጥ አወራችሁና ለሰከንድ ይር የሚሆኑ ትምህርቶችን ያዘጋጀው ስለሆነ አንዳንድ የምናወራቸው ጉዳዮች አሉኝ። ኮሜንት ላይ ከየት ሀገር ናችሁ እንደምታዩና የቪዲዮን ሀሳብ አስቀምጡልኝ። እወዳችኋለሁ። መልካም ሳምንት። ማንበብ እንዳይረሳ። this is Binas view